ሳሬም ፈርኒቸር ስፖንሰር በማድረግ እዚያው ጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? Ladies and gentlemen, it's time for round one. Round one. Make some noise. Make some noise. Make some noise. በመጀመሪያው ዙር ፍትፍት ያ ነው ያስባል። ቅድም እንዳየናቸው ኤሚቶስ ነው የሚሆኑት። ጆኒ መቼም ሴዶን ስትራይክ እንዲያደርግ ሊፈቅድለት አይገባም። ሴዶ ደግሞ መቼም ጆኒም ቴክዳውን እንዲያደርገው ሊፈቅድለት አይገባም። ኢትስ ኦብቪየስ ሴዶ ስትራይክ ካደረገው የጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው የሴዶ መጨረሻ ነው። ጆኒና ሴዶ በአሁን ሰዓት አይን ላይን ተፋጠው እየተያዩ ነው ያለው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ግሎቭ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲንክ ወደ አርም ባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርም ባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርም ባር ያዘው አርም ባር ሴዶ ስትሪንግዙ ጠንካራ ነው። አረ ወደ አርም ባር እየሄደ ነው። ኪሞራ አረ ታፕ ሚት ለማድረግ የሚመች ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራ ነው የሞከረው። ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆኖ ዶሚኒት ያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ። ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው እጁን እስካሁን ድረስ አርም ባር ሴታፕ ለማድረግ ሞክሮም አግኝቶም እድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው፣ ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን፣ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው፣ እጁን ለመስበር ነው። እንግዲህ ለኪሞራ ሰሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክሳውን አረገው። ከዛ በኋላ ሰሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰሚሽን ሴዶ ቨርሰስ ጆኒ ዊዝን 2 ሚኒትስ። ሁሉ ጊዜ ነግሬያቸዋለሁ ማለት አልወድም። ለብዙ ሰው ተናግሬያለሁ። እግሬን ነው የምሰብርህ እያለ ሳይኮ የሰራበት ለእጁ ነው ብዬ እንደማይ ነግሬያችሁ ነበር። ምክንያቱም ውስጥ ማለት ነው ወደ ደርጉ እኛ ክቡት ቢዝብ ነበር። እዚህ ጋር ታፕ ማድረግ ነበረበት። በጣም ጠንካራ ነው። እግዚአብሔር
እሺ ይህ ውድድር 3 ደቂቃ ከ54 ፈጅቷል። by referee decision በዳኛ ውሳኔ የኢቲኤፍሲ 02 ሁለት ጊዜ አሸናፊ የአድዋ ፋይት ናይት አሸናፊ ጆኒ This is the title belt Tapisa. ናይስ ጥሩ ፋይት አሳይታችሁናል። ከልብ አድርገን እናመሰግናለን። ያበደ ፋይት ጆኒ ቤልትን ተቀበል። ሴዶ ጀግናችን ይህንን ፋይት እውን እንዲሆን አድርገሃል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴዶን ስለደገፋችሁልን ለሴዶ ሞራል እስቲ ስጡልን። ጀግናችን ነው። ይህን ውድድር እውነት አድርጎልናል። ቴንክ ዩ ከልብ አድርገን እናመሰግናለን። ሁለቱም አሸናፊዎች ናቸው ይላል። Where's my other belt? ዳኞች ወደዚህ ኑልን። ሁላችሁ ቀይ ሻንጣ ውስጥ ነው ያለው። ማት ብሌዘርስ ድሪሱ ተማሪዎች bring my other belt. Guys, I'm going to be honest with you guys. I don't want you guys to look at this. I don't want you guys to look at this as disrespect to my opponent. Sedo amdinga yona marketer no. And I have no doubt እናንተ ዋንዴ እንደሚያኮራችሁ ግን እውነት ለመናገር ለዚህ ፋይት 3 ሳምንት ብቻ ትሬን ያደረኩት። You guys have seen my social media. I've been vacationing since ETFC won. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, Matt Blazers Jiu-Jitsu, Kao Jiu-Jitsu. This is the era of Jiu-Jitsu. ኢትዮጵያ ውስጥ ደግሞ 4 ቦታ ብቻ ነው የምትማሩበት። I want you guys to pay attention to what happened tonight. If you don't hop on the wagon, ትረሳላችሁ. Every striker in Ethiopia that want to have a chance and fighting MMA, and by striker I don't mean like guys like in Dagara Salam ayer eyemetu rasaachun የሚያደርጉ I mean real fighters. You have to grapple, you have to do jiu-jitsu. I know የኛ ስፖርት አይገባችሁም። 180 ሚሊዮን ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። I am ልጣችሁ. Be part of the movement. And as for my next opponent, አሎባይ መጥቶ ይሞክረኝ። ሌላው ከጌራችን ለመድረስ ሞክረዋል ብዙ፣ እኛ ግን መሬት ሳነካ ስንሳፈፍ ሞክረዋል ብዙ። ሌላው ከጌራችን ለመድረስ
ሞክረዋል ብዙ እኛ ግን መሬት ሳነጋ ስንሳፈር ኖባይ መቶ ይሞክረኝ ተው በቃ ለተገኝ እንዳታሳፍረኝ ቲክቶክ ላይ እንዳለው ጮኸ ብትመለስ አፈገፍግ ብዬ እኔ አልለሳለስ ከመጣ አመጣለሁ ካልመጣ ልምጣብህ የወንድ ልጅ ልኩን ላስተምርህ ፉከራ ብቻውን እስኪ ምን ይሰራል እንኳንም ጀግና ፈሪ ለቃሉ ይቆማል እኔ ነኝ ጀግና ባዩ በጣም ያሳፍረ ከሁሉ በላይ ጩኸቱ ጆሮ ያሳምማል እጅና ጁጂሱ ከቻመሳላል ለጥሳ በልቼ ላስተርፍ ነው ለራብ በግባ ከሪንጉ ግባ የምን ቱስ ነው የምን ወከባ በስማ ከሁሉን ስማ ሳትዘጋጅ ደፍቼ ኋላ እንዳትሰማ ሞክረዋል ብዙ ስትጥለው ከግራችን ለመጥለው ሞክረዋል ብዙ እኛ ግን መሬት ሳነካ ስንሳፈር አኩ ኢሜጅ ያው ሃያ ቢለ አኩ ኢሜጅ የታለ አንዴ ወደዚህ ዳኞች ኤምኤምኤ ከልብ አድርገን እናመሰግናለን። አኩ ኢሜጅ ፎቶ ውሰዱልን። ኤን ቲም ሴዶ የታለ በሉ እንተኛ ጋይስ ልንተኛ ይሻላል። ለዚህች ነው እንግዲህ እስካሁን የቆየው ነገር እንደዚህ ይሻላል። በቃ አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። እውነቱን ለመናገር እስከዚህ ሰዓት ድረስ በጣም አብረን ቆየን። ለዚህችው ነበረ ይህ ሁሉ ሰዓት እንግዲህ እንትን ያለው ለዚህችው ነበር። አመሰግናለሁ እውነት አብራችሁ ለነበራችሁ ጠቅላላ ቴንኪዩ በጣም። እሺ ቻናሉን ሰብስክራይብ እያደረጋችሁ ወቅታዊ ጉዳዮች ላይ ሁሌ ላይቭ እንገባለን።